እናንተ ደግሞ ቅርንጫፎች ናችሁ። ብዙ ደግሞ እናንተ ከኔ ጋር ካልሆናችሁ ማፍራት ትችሉም። እናንተ በኔ ብትሆኑ ምን ታረጋላችሁ አለ? ብዙ ፍሬ አፈራላችሁ። ለመግቢያ ያህል ብዙ አማኞች በአምልኮ በጸሎት በቤተ ክርስቲያን በስብሰባዎች ወቅት የእግዚአብሔርን መገኘት ያለውን ነገር ይወዱታል። በቤተ ክርስቲያን አካባቢ መንፈሳዊ ፕሮግራሞች በሚሆኑበት ጊዜ የእግዚአብሔርን ፕሬዘንስ የተገለጠውን የእግዚአብሔርን ነገር በሚያዩበት ጊዜ ብዙ ሰው ምንድነው ደስተኛ ነው። ችግሩ እሱ ላይ አይደለም። ነገር ግን መንፈሳዊ ብስለት የሚያሳየው የእሁድ ፕሮግራም ላይ በሆኑ መንፈሳዊ ፕሮግራሞች ላይ በሱ ደስ ብሎ መኖር ብቻ ሳይሆን የዕለት ተዕለት ህይወት እንዲሆን ያስፈልጋል። የእግዚአብሔር መገኘት ዴይ ቱ ዴይ ከኛ ህይወት ጋር ሊቀጥል የሚገባ ነው ማለት ነው። የእሁድ ፕሮግራም ላይ ብቻ ሳይሆን የሰኞ እስከ ዓርብ ቅዳሜም ያለ ህይወት ውስጥ ምን መኖር አለበት? የእግዚአብሔር መገኘት መኖር አለበት። ብዙውን ጊዜ የሚያስቸግረን የእሁዱ ላይ አይደለም ማለት። ብዙ ጊዜ የሚያስቸግረን የመንፈሳዊ ፕሮግራሞች ጊዜ አይደለም። የሚያስቸግረን የትኛው ነው? ሰኞ ጠዋት በዚህ መገኘት ውስጥ መኖር ነው። ማክሰኞ በዛ መቀጠል ነው። ሮብ በዛ መቀጠል ነው። እስከ ቅዳሜ ማታ በዛ ህይወት መቀጠል ነው ትልቁ ተግዳሮትና ክርስቲያን ሊያስብበት የሚገባው ማለት ነው። ስለዚህ የእግዚአብሔር መገኘት እውነተኛ መስረጃው እግዚአብሔር ከኔ ጋር እንዳለ የእግዚአብሔር መገኘት በህይወቴ እንዴት እንዳለው በምንድነው ማወቅ የሚቻለው ብላችሁ ከጠየቃችሁ መገለጫ አለ። ኢየሱስ ክርስቶስ በእኔ መሆናችሁ የሚታወቀው ምን ስትሉ ነው አለ? ፍሬ ስታፈሩ ነው። ስለዚህ የእግዚአብሔር መገለጫ መፍትሄው ወይም ደግሞ ማስረጃው ምንድነው ብላችሁ ሲጠይቁኝ መንፈሳዊ ፍሬ ማፍራት። አንዳንድ መጽሐፎችን ሳነብ ዮሐንስ 15 እና ገላትያ 5 አንዱ ለአንዱ እንደ ገደል ማምቶ ነው። አንዱ ለአንዱ ያስተጋባል ማለት ነው። አሁን የሆነ ገጠር አካባቢ ስትሄዱ የሆነ እገሌ ብላችሁ ስትጠሩ እዛ ጋር ምን ይላል? ይደግምልናል አይደል? ዮሐንስ ምን አለ? ፍሬ ማፍራት አለባችሁ ብሏል። ጳውሎስ በገላትያ ሲናገርስ የመንፈስ ፍሬ እነማን ናቸው አለ? እነዚህ ብሎ ገለጸ። እንዳውም ንግግሩን ሲጀምር ቁጥር 16 ላይ ቅድም እንዳነበብኩላችሁ ነገር ግን እላለሁ በመንፈስ ተመላለሱ። ምክር ሲጀምር ምን አላቸው? እኔ የሚመክራችሁ በመንፈስ መመላለስ። በመንፈስ መመላለስ ማለት በመንፈስ መኖር አይደለም። መመላለስ ምን አለ? መሄድ አለ፣ መምጣት አለ፣ መውጣት አለ፣ መግባት አለ። ስለዚህ እኔ የምነግራችሁ በመንፈስ ኑሩ አይደለም፣ በመንፈስ ተመላለሱ። በህይወታችሁ ውስጥ በሁለንተናችሁ ውስጥ ምን አድርጉ? በመንፈስ ተመላለሱ። በዛው ውስጥ ምን አለ? ውሳኔ አለ። በዛው ውስጥ ህይወት አለ። በዛው ውስጥ ስራ አለ። በዛው ውስጥ ልጅ ማሳደግ አለ። በመመላለስ ውስጥ እኔ ግን የምነግራችሁ አንድ መፍትሄ ልንገራችሁ አለ። በመንፈስ ተመላለሱ ይላችሁ። ይሄ ለምንድን ነው የሚጠቅመው ብሎ ሲነግራችሁ ይሄ በመንፈስ መመላለስ የሥጋ ምኞት ከቶ አትፈጽሙ። በእናንተ በህይወታችሁ የሥጋ ህይወት ላለመፈጸም ከፈለጋችሁ ሥጋችሁ በእናንተ ላይ ተጽዕኖ እንዳያደርግ ከፈለጋችሁ እኔ አንድ መድኃኒት እነግራችኋለሁ። እሱ ምንድነው አለ? በመንፈስ ተመላለሱ። ሐኪሞች እኛ እናውቃለን። አንድ መድኃኒት አንቲባዮቲክ የሚባል አለ ለብዙ በሽታዎች አንድ ላይ የሚታዘዝ። ጳውሎስ አንድ ላይ የሚታዘዝ እንደዚህ አይነት የሆነ ነገር ያዝላችኋል ለገላትያ ቤተክርስቲያን። ምንድነው የሚላቸው? በመንፈስ ተመላለሱ፣ በመንፈስ ኑሩ። እያንዳንዱ የምታደርጉትን መንፈሳዊ እንቅስቃሴዎቻችሁን በእግዚአብሔር መንፈስ ሆናችሁ አድርጉት ነው የሚላቸው። ይህን ስታደርጉ ምን ይላል? የሥጋን ምኞት ከቶ አትፈጽሙ፣ አታደርጉ። እኔ እንደውም አንድ ነገር ልንገራችሁ ይላቸዋል። በእናንተ ህይወት ሁለት ነገሮች አሉ። ምን ብሎ ይነግራቸዋል? ሥጋ በመንፈስ ላይ መንፈስም በሥጋ ላይ ምን ያደርጋል? ይመኛልና አንዱ በአንዱ ላይ ዌልካም ብሎ አይደለም የሚቀበለው። አንዱን ምንድነው አብሮ ሲኖሩ ሥጋና መንፈስ እየተደጋገፉ አይደለም፣ አንዱ በአንዱ ላይ ይመኛል ይላል። እንዳውም ልንገራችሁ ይላል ይሄ መመኛ አንዱ በአንዱ ላይ መመኘት ብቻ አይደለም፣ እነዚህ እርስ በርሳቸው ይቀዋወማሉ። እርስ በርሳቸው ቦክስ እየተቧቀሱ ይኖራሉ። እርስ በርሳቸው ይታገላሉ። በአንድ ቤት ውስጥ ነው ያሉት፣ በአንድ ሰው ህይወት ውስጥ ነው ያሉት፣
ግን ሁለቱ ምን አልገሩ ተስማምቶ ይኖራሉ አይደለም። እርስ በርሳቸው ይቀዋወማሉ። ምን ማለት ነው? አንዱ ያንዱን መኖር ይታገላል። መንፈስ ስጋው ላይ ተጽዕኖ ይፈጥራል፣ ስጋው መንፈስ ላይ ተጽዕኖ ይፈጥራል። እንደውም ኮሌጅ ያለው አንድ ጊዜ ነግራችሁ እንደሆነ ያላቀም አንድ ወንድም ሲነግረን አንድ ሰው መጥቶ በቤቴ ሁለት ውሻዎች ይጣላሉ፣ አንድ ነጭ ውሻና አንድ ጥቁር ውሻ በቤቴ ውስጥ ከለሩ ረስቸዋለሁ ለትምህርታችሁ ብዬ ነው ማለት። አንድ ጥቁር ውሻና አንድ ነጭ ውሻ ምን ያደርጋሉ? ቤቴ ውስጥ ይጣላሉ፣ የትኛው የሚያሸንፍ ይመስላል ብሎ ጠየቀኛል። ከዛ መልሱ ምንድን ነው? ሁለቱ ውሻዎች ሲታገሉ የሚያሸንፈው የትኛው ነው? ባለቤቱ የደገፈው ውሻ ምን ያደርጋል? ያሸንፋል። በነጩ በኩል ሆኖ ጥቁሩን ሲዋጋው ይሄዳል ማለት ነው። ማን ስለደገፈው? ነጩን ባለቤቱ ስለደገፈው። በዚህኛው በጥቁሩ ውሻ በኩል ሆኖ ነጩን ሲያሳደው ነጩ ውሻ ምን ያደርጋል? ይሸሻል። እነዚህ ነገሮች እነዚህ ውሾች የተሸናነፉት ማን ስለደገፋቸው ነው? ባለቤቱ ስለደገፋቸው። ስለዚህ በህይወታችን መንፈስና ስጋ ምን ያደርጋል? ይጣላል። እኛ የደገፍነው በህይወታችን ያሸንፋል። ስጋ በምንደግፍበት ጊዜ ምን ያደርጋል? ስጋ ከፍ ብሎ ይታያል። መንፈስን በምንደግፍበት ጊዜ መንፈስ ከፍ ብሎ ይታያል በህይወታችን። ስለዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ዮሐንስ ምን አለ? ያለኔ ምንም ማድረግ አትችሉም አለ። ስለዚህ ያለኔ ምንም ልታደርጉ አትችሉም ምን ማለት ነው? ያለኔ ማድረግ የምትችሉ 0% ነው አለ። እዚህኛው ደግሞ የምትወዱትን ማድረግ አትችሉም። የምትወዱትን ማድረግ ስለማትችሉ መፍትሄው መድኃኒቱ ምንድን ነው? ቅድም 16 ላይ የነበብነው በመንፈስ ተመላለሱ። በመንፈስ ስትመላለሱ የመንፈስን ነገር ምን ማድረግ ትችላላችሁ? ማድረግ ትችላላችሁ። በህይወታችሁ ሁለት የሚጣሉ ነገሮች ስላሉ እንዲህ ማድረግ ትችላላችሁ። ይቀጥላል። በመንፈስ ብትመሩ ግን ከሕግ በታች አይደለም። በመንፈስ ከተመራችሁ፣ በመንፈስ ከተነዳችሁ፣ መንፈስ ለእናንተ ምሪት እየሰጠ እናንተ ደግሞ መንፈስን እየሰማችሁ ከሄዳችሁ እነዚህ ስርዓቶች በእናንተ ላይ አይሰሩም። ይሄ ቅድም ሁለቱ ያንዱ መታገል አይሆንም። ምንድነው? መንፈስ እያሸነፈ ይሄዳል ማለቱ። ስለዚህ በመንፈስ የሥጋ ስራም የተገለጠ ነው። አሁን ነገርኳችሁ አይደል? መንፈስና ስራ እርስ በርስ ምን ያደርጋሉ? ይቃወማሉ። እናንተ የገላትያ ቅዱሳኖች ይሄ ነገር ደግሞ የሆነ ድብቅ የሆነ አዲስ ቴዎሎጂ ያመጣውላችሁ እንዳይመስላችሁ፣ እናንተ የምታውቁት ነገር ነው ይላል። አሁን የማመጣላችሁ የሆነ ምስጢር የሆነ የተደበቀ እናንተ የማታውቁት አዲስ ቴዎሎጂ፣ አዲስ አስተሳሰብ፣ አዲስ አስተምሮ ሊነግራችሁ አይደለም። ነገሩ ምንድነው? ግልጽ ነው። የሥጋ ስራ የአደባባይ ምስጢር ነው ማለት ነው። የሥጋ ስራ የተገለጠ ነው ብሎ ይናገር። እነዚህ የሥጋ ስራዎች እኮ ብነግራችሁ፣ ሪፒት ባረግላችሁ፣ ብደግምላችሁ ምንድነው? ታውቁታላችሁ። የተገለጠ ነው፣ የተደበቀ አይደለም ይላችኋል። እነዚህን ነገሮች ደግሞ ይዘረዝርላችሁ። እነዚህ ባህሪዎች ደግሞ ምንድነው? ከወደቀው ከአዳማዊ ባህሪ የሚመነጩ ናቸው። የመጀመሪያው ዝሙት እንደሆነ ይነግራቸዋል። ከዛ ርኩሰት። አሁን እነሱ ማብራራት ስላልሆነ የኔ ዓላማ እነዚህ የሥጋ ስራዎች የተገለጡትን ነገር ያብራራል። 1 2 3 እያለ እናንተ የምታውቁት እነዚህ ነገሮች ናቸው። እነዚህ ችግሮች ግን ችግሮች ናቸው። በእናንተ ህይወት አሉ፣ በእኔ ህይወት ይኖራሉ። የተገለጡ ናቸው ግን በእኛ ህይወት ተጽዕኖ ስለሚፈጥሩ እነዚህን ነገሮች አሸንፈን እንድንኖር ምን እናድርግ? በመንፈስ እንመላለስ። በቃ ሐኪም ጋር ሄዳችሁ የሆነ ምንም እንደሚያመኝ አላቅም የምትሉት ነገር አይደለም። የተገለጠ ነው፣ የተራቆተ ነው፣ ግልጽ ነው፣ ፊት ለፊት የታወቀ ጉዳይ ነው። እንዳው ምን ይባላል? ፀሐይ የሞቀው ጉዳይ ነው፣ ግልጽ ነው የሚላቸው። ስለዚህ እነዚህ ነገሮች ከዘረዘረ በኋላ የኔ ትኩረት እሱን ዛሬ ስላልሆነ በዛ አልፋለሁ። እነዚህን ዘርዝሮ ቅድም ያነበብኳችን ከዘረዘረ በኋላ አስቀድመም እንዳልኩ ይላል፣ እነዚህን ነገሮች የሚያደርጉ የእግዚአብሔር መንግሥት አይወርሱም።
እነዚህ በሰው ሕይወት ኖሮ ምን ያደርጋሉ? ከመንፈስ ጋር ይጣላሉ። አዎ ይጣላሉ። እነዚህ ነገሮች ቢደረጉ ምን ችግር አለው? አዎ አደጋ አለው። ምን አደጋ አለው? እነዚህን ነገሮች የሚለማመዱ ሰዎች ምን አያደርጉም? የእግዚአብሔርን መንግስት አይወርሱም። 4 ነጥብ። ስለዚህ እነዚህ ነገሮች የሚያደርጉ እነዚህ የተገለጡትን የሥጋ ስራዎች እያደረጉ የሚቀጥሉ ወንድሞችና እህቶች ምን አያደርጉም? የእግዚአብሔርን መንግስት አይወርሱም። በስብሰባ የሚፈታ ጉዳይ አይደለም። ችግሩ ግልጽ ሆኖ ስለታየ በቃ እግዚአብሔር እኮ ያውቃል ብለህ የምታደርገው ነገር አይደለም። ለዛ መዳንሽ ስለመጣ ዓለምን ለማዳን ኢየሱስ ስለመጣ ከዛ ሰዎችን ለማዳን ስለመጣ እነዚህ ነገሮች ደግሜ ላደርጋቸው ብንል ምን አይሆንም? መፍትሄ አይሆንም። ስለዚህ ምንድነው የሚለው? እነዚህን የሚያደርጉ የእግዚአብሔርን መንግስት አይወርሱም። እኔ ትኩረት የማደርገው የሚቀጥለው ላይ ነው። ቁጥር 24 ላይ የእግዚአብሔርን መንግስት አይወርሱም ካለ በኋላ የመንፈስ ፍሬ ግን ይላል። እኔ ቃሉን ሳጠናው ላይ የሥጋ ስራ ነው አይደለም ያለው። እዚህ ጋር ምን ማድረግ ነበረበት? የመንፈስ ስራ ማለት አልነበረበት? ለሥጋ ስራ ተቃራኒው የመንፈስ ስራ ነው። ስለዚህ ጳውሎስ ሲያስተምራቸው የሥጋ ስራ የተገለጠ ነው ብሎ በግራ እጁ ካሳያቸው በኋላ በቀኝ እጁ ማሳየት ነበረበት። የመንፈስ ስራ ደግሞ እነዚህ ናቸው ብሎ መዘርዘር ነበረበት። ግን ቃሉ ምን ይላል? የሥጋ ስራ የተገለጠ ነው ካለ በኋላ የመንፈስ ፍሬ ደግሞ ብሎ ይጀምራል። የመንፈስ ፍሬዎች ደግሞ ምንድናቸው ብሎ ይቀጥላል። ፍቅር ብሎ ይጀምራል። ፍቅር ለምን አለ? ጳውሎስ ብዙውን ጊዜ ሲያስተምር ከጸጋ ስጦታዎች ሁሉ የሚበልጥ ነው ብሎ ይናገራል። እንደውም ብዙ ጸጋዎችን ከዘረዘረ በኋላ ቆይ ያዘው፣ እስከ ፖዝ አድርግልኝ፣ የሚበልጠውን ላሳያችሁ። ስለዚህ ከሚበልጠው የጸጋ ስጦታ ብሎ ካስቀመጠውን ከጀመረ በኋላ እዚህ ጋር ምን ይላል? የመንፈስ ፍሬ ብሎ ከጀመራቸው በኋላ ፍቅር ብሎ ይቀጥላል። ፍቅር ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ፍቅር? እግዚአብሔር ራሱ ፍቅር ነው ብሎ ይነግራል። ከጎን ያለው ወንድሙን የማይወድ እንዴት እግዚአብሔርን ያላየውን ይወዳል? ስለዚህ ፍቅር ምንድነው? የመንፈስ ፍሬ መገለጫ አንዱ ነው። ኢየሱስ በእኔ ብትሆኑ ፍሬ ታፈራላችሁ ያለው አንደኛው ፍሬ ምንድነው? ፍቅር ነው ማለት። ቅድም እንዳልኳችሁ የዮሐንስ 15 ገደል ማሚተው ኢኮ ብለው የትኛው የገላትያ 5 ላይ የዘረዘርናቸው ዘሮች ስለሆኑ ስለዚህ ምንድነው አንደኛው ፍሬ ፍቅር እንደሆነ ይነግረናል። ባለፈው ነገራችሁ እንደሆነ ያላቀም ሰይጣን መንፈሳዊ ስጦታዎችን ኮፒ ሊያደርግ ይችላል። መንፈሳዊ ስጦታዎችን ፈውስ ሰይጣን ሊሞክር ይችላል፣ ሊያስመስል ይችላል፣ ልሳን ሊናገር ይችላል። አንዳንድ መንፈሳዊ ነገሮችን ምን ያደርግ ሊሞካክራቸው ይችላል። ሰይጣን ኮፒ የማያደርገው ነገር ቢኖር የመንፈስ ፍሬ ነው። ሰይጣን ፍቅር ኮፒ ማድረግ ይችላል? አይችልም። እሱ የሚችለው ጥላቻ ነው። እሱ የሚችለው መለያየት ነው። እሱ የሚችለው መከፋፈል ነው። ስለዚህ የመንፈስ ፍሬ በሰው ሕይወት ውስጥ ሲታይ የምን ምልክት ነው? በእግዚአብሔር መገኘት ውስጥ የመኖር አንዱ ማረጋገጫ ነው ማለት። ስለዚህ የመንፈስ ፍሬ አንደኛው ፍቅር ነው ብሎ ይቀጥላል። ሁለተኛው ደግሞ ደስታ ነው ይላል። ስለዚህ ምንድነው? በጌታ ምኑ ተብለናል? ደስ ይበላችሁ። አንድ ጊዜ እንደውም ልድገምላችሁ እንዲህ አላችሁ። እንደውም ደግሜ እላለሁ፣ በጌታ ደስ ይበላችሁ። ሰዎቹ በምንስ ስለነበሩ በማይመች ሁኔታ ስለነበሩ እንደውም አንድ ጊዜ ለምን እላለሁ? ሰው የሆነ ነገር ሲደጋግሞ ምን አለ? ያ ነገር ኢምፖርታንት ነው ወይም ደግሞ ጠቃሚ ስለሆነ ስለዚህ ደስታ ነው ይላል። ሁለተኛው ደስታ እንደሆነ ይነግረናል። ሶስተኛው የመንፈስ ፍሬ ምንድነው? ሰላም ነው ይላል። እኔ የሚሰጣችሁ ሰላም ምን አይነት ሰላም ነው አለ? ፎርጅድ ሰላም አይደለም። ዓለም እንደሚሰጠው ሰላም አይደለም። የኔ የሚሰጣችሁ ሰላም ዘላቂ ሰላም ነው። ዩኤን የሚሰጠው ሰላም አይደለም። ዩኤን የሆኑ ሀገሮች ሲጣሉ አይታችሁ ከሆነ የተባበሩ መንግስታት ተሰብስቦ በእንትናና በእንትና ሀገር ብሎ ምን ያደርጋሉ? የተኩስ አቁም ያደርጋሉ። ከዛ በኋላ ሰላም ለማውረድ ይጥራሉ። ይሄ እግዚአብሔር የሚሰጠው ይሄ ኢየሱስ የሚሰጠው ሰላም ምን አይነት ሰላም ነው? ለዓለም ከሚሰጣችሁ ሰላም ከፍ ያለ ነው። ምን ማለት ነው? ዘላቂ ሰላም ነው የሚሰጣችሁ። በሁኔታዎች የማይቋረጠው በአንዱ በውሉ ባለመስማማት የሚቆም ሰላም ሳይሆን የሚዘልቅ ሰላም ነው የሚሰጣችሁ።
ስለዚህ አንድ ሰው ሰላም በሕይወቱ አለ ማለት የመንፈስ ፍሬ ማፍራት ጀምሯል ማለት። ሰውየው ምንም ሳይኖር መሳቅ ከጀመረ በጌታ ሆኖ ማለት ነው። መንፈሳዊ ፍሬ ምን እየታየበት ነው ማለት። የሚያገኘው ወንድሙና እህቱን ሰውየው መውደድ ከጀመረ፣ እህቱን መውደድ ከጀመረ በጌታ ማለት ንጹህ የሆነውን ፍቅር ማየሳየት ከጀመረ መንፈሳዊ ፍሬ በሕይወቱ እየታየ ነው ማለት ነው። ስለዚህ ቀጥሎ ምን ይላል? ትዕግስት። እርሱ እንዴት በመስቀል ታግሶ ለኛ እንደታገሰ ምን አሉ? እዩ አይደለም ይላል ዕብራውያን ላይ ስናነበው እሱን እዩ ካለ በኋላ እሱ እንዴት በመስቀል እንደታገሰልን ሳያመው ቀርቶ አይደለም። ሲወጋድ በመስቀል ላይ ለኛ ሲንጠለጠል ምን አደረገ? ሳይሰማው ቀርቶ ሳል ለኛ ምን ብሏል? ታግሶልናል። ስለዚህ ትዕግስትን እንዲኖረንም ስለዚህ አንዱ የመንፈስ ፍሬ እንደሆነ ይነግረናል። ከዛ ቸርነትን ማድረግ፣ ለሌሎች መልካም ማድረግን የመንፈስ ፍሬ ነው ማለት ነው። ሌላው በጎነት። ዳዊት እኔ በጎነት የለኝም በጎነት ካንተ ነው ብሎ ያለውን የመንፈስ ፍሬ የሆነው በጎነት በሕይወታችሁ እንዲኖር ይለናል። ከዛስ እምነት። መጽሐፍ ቅዱስ ነገረን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የፈለገ ነገር ልናደርግ እንችላለን። እግዚአብሔርን ለማስደሰት ብዙ ጥረቶችን ልናደርግ እንችላለን። መጽሐፍ ቅዱሳችን የሚለው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔርን ደስ ማሰኘት አትፈልጉ? ሁላችንም እንፈልጋለን። እግዚአብሔር በእኛ ደስ እንድል አትፈልጉም? እንፈልጋለን። እሱን ግን ማስደሰት የምንችለው በምንድን ነው? በእምነት። እምነት ደግሞ አንዱ የመንፈስ ፍሬ ነው ማለት ነው። ጌታን ስንቀበለው ያለው እምነት አለ። ከዛ በኋላ ደግሞ የእግዚአብሔርን መኖር የእግዚአብሔርን ነገር እያመንን የምንቀጥሉ እምነት አለ ማለት ነው። ስለዚህ ምን ያስፈልጋል? የመንፈስ ፍሬ አንዱ እምነትን ይጨምርልናል ማለት ነው። እንደውም አንድ ጊዜ የምናስታውስ ከሆነ አንድ ጊዜ ደቀ መዛሙርቱ ወደ ኢየሱስ መጡና ምን ጨምርልን አሉ? እምነት ጨምርልን። እንዲሁ ራሳችንን ቴስት ስናደርገው ራሳችንን ስናየው እምነት የጎደለብን ይመስለናል ያሉ ይመስላል እና እምነትን ጨምርልን። ስለዚህ እምነት የመንፈስ ፍሬ ነው ማለት ነው። ከዛ የዋህነትን ወይም ደግሞ የዋሃትን አንዱ የመንፈስ ፍሬ እንደሆነ ይነግረናል። ከዛ በመጨረሻ ራስን መግዛት። እንደውም ብዙ ጊዜ እንደነገርኳችሁ አንድ ጊዜ የነገርኳችሁ ይመስለኛል። ራስን መግዛት ደግሞ ከተማን ከመግዛት ይበልጣል። አንድን ከተማ ወራችሁ ከመያዝ የበለጠ ራስን መግዛት እንደሚበልጥ ይነግረናል። ስለዚህ ይሄ እኔ ራስን እኮ አልቆጣጠርም፣ እኔ እኮ በቃ ሆዴ ምንም ችግር የለውም አፌ ላይ ነው እንጂ ካለን ራሳችን መቆጣጠር አልቻልንም፣ ምላሳችን መቆጣጠር አልቻልንም ማለት። እኔ እኮ ሆዴ ባዶ ነው አፌ ዝም ብሎ ነው የሚናገረው ካለን አፌን መግዛት አልቻልኩም ማለት። ስለዚህ መጽሐፉ የሚለው ራስን ግዙ ማለት ራስ ሁለንተናችሁን፣ ራስን ማለት ይሄ ጭንቅላትን አይደለም ማለት ሁለንተናችንን እንድናረግ እንድንገዛ በእኛ ቁጥጥር ስር እንዲሆን። እንደውም አንድ ቦታ ጳውሎስ ምን አለ? ስጋዬን እየጎሰምኩ ምን አደርጋለሁ? አስገዘዋለሁ። ምንድነው? ከመስመር እንዳይወጣ በእግዚአብሔር መስመር ላይ ሆኖ እንዲቀጥል ስጋዬን እየጎሰምኩ አስገዛለሁ ብሎ ይነግረናል። ስለዚህ ይህን ካለን ዛሬ ከዚህ ክፍል ምንድነው እንደነዚህ ያሉትን የሚከለክል ይገለም። ቀደም ምን አለ? እነዚህን የሚያረጉ ምን ያረጉ ማለት የሥጋ ሥራ የተገለጠ ነው ካለ በኋላ እነዚህን ነገሮች የሚያደርጉ የእግዚአብሔርን መንግሥት ምን ያረጉም? አይወርሱም። ይሄ ሌላኛው ጽንፍ ነው ወይም ደግሞ ሌላኛው አቅጣጫ ነው። እነዚህ የነገርኳችሁን የመንፈስ ፍሬ የሚያደርጉ ደግሞ ይሄን የሚከለክል ሕግ የለም። ምን ማለት ነው? ተፈቅዷል። ፍቅር ጤነኛ የሆነው ፍቅር ምንድነው? ወንድም እህትን መውደድ ይቻላል። ጌታን በትክክል አምኖ መመላለስ ይቻላል። ራስን መግዛት ይቻላል። የዋህነት ይቻላል። በጎነት ይቻላል። ይሄን የሚከለክል የሰማይም የምድርም ሕግ የለም። የመንግስት ፖሊሲም አይከለክልም ማለት የሚከለክል ሕገ መንግስት የለም። እነዚህ ነገሮች የመንፈስ ፍሬ የሆኑትን የሚከለክል ሕግ በቃ የለም። ምን ማለት ነው? የተፈቀደ ነው። ምን አድርጉት? ተለማመዱት። ሕይወታችሁ የመንፈስን ፍሬ እንዲያፈራ ፍቀዱለት ማለት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። እንደውም እንደዚህ ይላል፣ የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱ መሻቱና ከምኞቱ ጋር ሰቀሉ።
አሁን ነገርኳችሁ አይደለም ይላችኋል ለገላትያ ቅዱሳን። የክርስቶስ የሆኑ ሰዎች የዳኑ ሰዎች ስጋን ከክፉ ምኞቱ ጋር ስጋን ሲሰቅሉ ማንሱ ተሰቅሏል። ዝሙት አብሮ ተሰቅሏል። ምን ተሰቅሏል? አብሮ ርኩሳት፣ አብሮ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ወዘተ ይህን የሚመስል አንድ ላይ ተጠቅልሎ የክርስቶስ የሆኑ ሰዎች ምን አረጉ? ሳክሪፋይስ አረጉ፣ ሰቀሉ። ይሄ ጉዳይ አያስፈልግም። እኛው ህይወታችንን ምን ያደርጋል? ይታገለናል እንጂ ከዋናው ከእግዚአብሔር ነገር ያስቀረናል እንጂ ምን አያደርግም? አይጠቅመንም ብሎ ምን አረጉላል? ሰቀሉት። ገብቷችኋል? ይሄን ነገር ጠቅልል አድርጉና 1 2 3 ብሎ ከነችግሩ ከነሁለንተናው ሰቀሉት ይላል። ስጋን ከክፉ ምኞቱና ከመሻቱ ጋር ሰቀሉ። አንድ ጊዜ የተማሪዎች ሪትሪት ላይ ወጣቶች ተነሱና ስጋን ከክፉ ምኞቱ ጋር ሰቅለናል፣ ስጋን ሰቅለናል ብለው ፎከሩ ወጣቶች። አንድ አባት ከሆነ ክልል የመጡ ነበሩና ምን አሉ? አዎ ልጄ ስጋን ሰቅለናል፣ ግን አንዳንዴ እየመጣ ጤና ይስጥልኝ ይላል። መዘናጋት የለብንም ነው። ገብታችኋል? የሆነ መንፈሳዊ የሆነ ስጋ ምናምን ብለን መዘናጋት የለብንም። ንቁ መሆን አለብን። ለስጋ እድል በፈንታ መስጠት የለብንም ማለት ነው። ስለዚህ ከዚህ ዛሬ ከተማርነው አንዳንድ ጭብጥ ነገሮችን አነሳላችኋለሁ። የእግዚአብሔር መገኘት በመንፈስ የሚመራ የአኗኗር ዘዴ ነው። የእግዚአብሔር መገኘት በዚህኛው ኮንቴክስት ውስጥ በእግዚአብሔር መንፈስ የመመላለስ የላይፍ ስታይል ነው ማለት ነው። የአኗኗር ዘይቤ ወይም ደግሞ የአኗኗር ዘይቤ ነው ማለት ነው። ስለዚህ ዛሬ ከተማርነው ከዚህ ከገላትያ 5 ከ15 ከ16 ከ25 ላይ ባለው ክፍል ስንመለከት በመንፈስ መመላለስ የዕለት ተዕለት የአኗኗር ዘይቤ ነው ማለት ነው። በየቀኑ የምንኖረው ነው። ቅድም መግቢያ ላይ ለመናገር እንደሞከርኩኝ እሁድ ቸርች ላይ ስንሆን መንፈሳዊ ነገር የእግዚአብሔር መገኘት ነገር ደስ ይላል። የእሁድ ህይወት ግን ሁለንተና የአኗኗራችን ዘይቤ ምን አይወክል። ስለዚህ ከሰኞ እስከ እሁድ ተመሳሳይ የሆነ የዕለት ተዕለት አኗኗር ዘይቤ መሆን አለበት። በመንፈስ መመላለስ ይሄ መሆን አለበት። ስለዚህ ምን አለ? ቅድም እንዳነበብኩላችሁ በመንፈስ ተመላለሱ። ምልልስ ከሰኞ እስከ እሁድ አለበት። መራመድ አለበት ብያቸዋለሁ። እንቅስቃሴ አለበት፣ ውሳኔ አለበት። ስለዚህ የእያንዳንዱ በየቀኑ እንቅስቃሴዎቻችን በእግዚአብሔር መንፈስ ውስጥ ማሰብ መቻል አለብን ማለት ነው። ክርስትና ስለ መንፈሳዊ ክስተቶች ብቻ ያወራን እግዚአብሔር እንደዚህ ያደረገ በዛ በኩል እንደዛ ሆነ እዛ እንደዛ ሆነ ብለን መንፈሳዊ ክስተቶችን እያወራን የምንኖረው አይነት ብቻ ሳይሆን ዕለታዊ መንፈሳዊ አኗኗር እግዚአብሔር የሚያደርጋቸው ነገሮች አሉ። እነዚህ በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ በምድራችን ውስጥ የሚደረጉ መንፈሳዊ ነገሮች ብቻ ዜና እያወራን የምንኖረው አይነት ህይወት ሳይሆን በግላችን በህይወታችን ምንድነው መንፈሳዊ ነገርን እየኖረን መቀጠል መቻል አለብን ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ብቻ ስለ መንፈስ የምናወራው መሆን የለበትም። ሰኞ ጧትም ስራ ቦታም የምትማሩ ተማሪዎች ትምህርት ቤትም የምንሰራ በስራ ቦታ የምንነግድ በንግድ ቦታ የእግዚአብሔር መንፈስ መመላለስ መቻል አለብን። አይታችሁ ከሆነ አንድ ጊዜ የዮሴፍን ህይወት ታውቃላችሁ። ያቺ ሴት በፈተነችው ጊዜ ማንም አብሮ አልነበረም አይደል? ሁለታቸው ብቻ ነበሩ። ከዛ ሴቷ ልታሰናክል በመጣች ጊዜ አጋጣሚውን ጠብቃ እሱ ምንድነው ያደረገው? ልብሱን ጃኬቱን ጥሎላት ሄደ። ምን ስለሆነ እግዚአብሔር ያያል። ለሱ አሁን እዛ ቀን ሰኞሁን ማክሰኞሁን አላቅም በመንፈሳዊ ምልልስ ውስጥ ነው የሚኖረው ማለት እግዚአብሔርን ይፈራል ማለት። ስለዚህ መንፈሳዊ በእግዚአብሔር መንፈስ መመላለስ ውስጥ ወይም ደግሞ በእግዚአብሔር መገኘት ስንኖር ከሰኞ እስከ እሁድ 24/7 ነው እግዚአብሔር የሚፈራው። 24/7 በመንፈስ መመላለስ ያስፈልጋል። በመንፈስ መመላለስ
የግድ ይሄ በቃ የዕለት ተዕለት ኑሮዬን ማድረግ መቻላል። ስለዚህ ሌላው ደግሞ ምንድነው ከዛሬ ትምህርት የተማርነው በስጋና በመንፈስ መካከል ምን አለ? ሰላም አለ? ጦርነት አለ። ስጋና መንፈስ በእኛ መኪና ተሳፍሮ፣ በእኛ ህይወት ተሳፍሮ፣ በእኔ ህይወት ተሳፍሮ፣ በእናንተ ህይወት ተሳፍሮ እርስ በርሳቸው ውስጣችን ምን ያደርጋሉ? ይጣላሉ። በስጋና በመንፈስ መካከል ጦርነት አለ። ስለዚህ ስጋ ከመንፈስ ጋር አይስማማም፣ መንፈስ ከስጋ ጋር አይስማማም። ሁለቱ ግን አንድ ላይ መኖራቸው ደግሞ ግድ ነው። ስለዚህ ስጋ ከመንፈስ ጋር የሚቃረን ወይም ደግሞ በቃ ልናስታርቃቸው አንችልም። ባይሆን ከመንፈስ ሳይድ እየሆንን ስጋን እያሸነፈን ህይወታችንን መጨረስ ነው እንጂ ልናስታርቃቸው አንችልም። ስለዚህ በእያንዳንዱ አማኝ ህይወት ውስጥ ምን አለ? ይሄ ጦርነት አለ። በእያንዳንዳችን ህይወት ውስጥ ይሄ ጦርነት እንዳለ፣ ግጭት እንዳለ መረዳት መቻል አለብን። ስለዚህ ስጋ ምን ይፈልጋል? ስጋ ኩራት ይፈልጋል። እኔ እበልጣለሁ ማለት ይፈልጋል። እኔ ከእንትና እሻላለሁ ማለት ይፈልጋል። ስጋ ምን ያደርጋል? ትንሽ ነካ ስታደርጉ ቆጣ ይላል። እኔ እኮ ምናምን ማለት ነው። ስጋ ምን ይፈልጋል? ርኩሰት እንደዚህ ጥሩ ነገር ያያል። ስጋ ምን ይፈልጋል? ለኔ ይሁንልኝ ይላል። ሁሉ ነገር ለራሱ ለኔ፣ ይሄ ነገር የሆነ ነገር ለኔ፣ እንትና ለኔ። ስለዚህ ስጋ ይሄን ባህሪዎች በውስጡ አምቆ ነው ያለው፣ ይዞ ነው ያለው። መንፈስ ደግሞ ቅድም እንዳነበብኳላችሁ መንፈስ ምን ይፈልጋል? ቅድስናን ይፈልጋል። ለእግዚአብሔር መታዘን ይፈልጋል። እውነትን ይፈልጋል። ትሁትን ይፈልጋል። ፍቅርን ይፈልጋል። ስለዚህ እነዚህ ነገሮች በህይወታችን ስላሉ እኛ ወዴት ነው እያጋደለን የምንኖረው? ወዴት ነው እየመዘነን የምንኖረው የሚል የግላችን ራሳችንን ማየት ነው። እንደ ምሳሌ ባነሳላችሁ በአንድ መኪና ውስጥ ሁለት መኪናውን ማሽከርከር የሚችሉ ሹፌሮች ገቢና ቢቀመጡ ካልተስማሙ ሁለቱም ልንድ አካሉ መኪናው በጤነኝነት መሄድ ይችላል? አይችልም። አንዱ ለአንዱ ይለቃል ማለት ነው። ስለዚህ ሁለቱን ልንድ አካሉ ምን ያደርጋሉ? መጋጨታቸው አይቀርም፣ መኪናው መገልበጡ አይቀርም። ስለዚህ ሁለቱ ተስማምቶ ነው። በእኛ ህይወት ደግሞ ስጋን ተጭነን የእግዚአብሔር ነገር አሸንፈን መኖር ይጠበቅብናል ማለት ነው። ሶስተኛው ከዛሬ ክፍል የተማርነው አንደኛው ምን ብያቸዋለሁ? በመንፈስ መመላለስ የዕለት ተዕለት የአኗኗር ዘይቤ ነው። ሁለተኛው በስጋና በመንፈስ መካከል የማያቋርጥ ጦርነት አለ። ሶስተኛው ከዚህ ክፍል የምንማረው የመንፈስ ፍሬ የእግዚአብሔር መገኘት ማስረጃ ነው። የእግዚአብሔር መገኘት ማስረጃ ነው። ብዙውን ጊዜ ሰዎች ምንድነው የተማርከው? ስንት ደርሰሃል ስሉ ምንድነው የትምህርት ማስረጃችን አለ የምናሳየው? የእግዚአብሔር መገኘት በኢት እገሌ ውስጥ አለ፣ የእግዚአብሔር መገኘት በወንድም እገሌ ውስጥ አለ ብለን ሰርቲፊኬት መጠየቃቸው፣ ቲዮሎጂ ኮሌጅ መማሩን ዲፕሎማ ዲግሪውን መጠየቃቸው፣ ማረጋገጫ ግን አለ። ማረጋገጫው ምንድነው? የመንፈስ ፍሬ። ብዙውን ጊዜ አንድ ወንድም ሲነግረኝ ሰዎች ካናዳ ይሄዱና በጌታ የሆኑ ወንድሞች ናቸው። ካናዳ ይሄዶ እዛ ካናዳ ደግሞ በጌታ የሆኑ ሌላ ቤተሰብ አለ። ከዚህ የላካቸው ወንድም እነዛን ሲያገኛቸው ወንድም ገሌን አግኝታቸዋል እንዴ ስሉ እነማን እንተንዳ በጌታ ናቸው እንዴ አለ። ገብታችኋል አይደል? አንዳንድ ጊዜ በጌታ መሆናችን ህይወታችን መናገር መቻል አለ። እነሱ በጌታ ናቸው እንዴ? ምን ማለት ነው? ፍሬ አልታየባቸውም በዛ ሰው እይታ። ስለዚህ ሰው ስለኛ ክርስትና ስለኛ በጌታ መሆን ሲጸልይ ማወቅ የለባቸው፣ ሳገለግል ማወቅ የለባቸውም፣ ሲኖር ማወቅ አለ። ሲንበላለስ ይሄ ሰው እግዚአብሔር አብሮታል፣ ይሄ እግዚአብሔርን የሚፈራ ነው፣ እግዚአብሔርን የምትፈራ ነው ብሎ ማለት ምን ማድረግ አለበት? የመንፈስ ፍሬ ከኛ ላይ ምን መሆን አለበት? መታየት መቻል አለበት። ሰዎች እኛን ሲያዩ ይሄ ሰው የእግዚአብሔር ሰው፣ ይሄ ሰው እግዚአብሔርን ያመልካል ብሎ ሰዎች ማወቅ ይችላል እንጂ የግድ እኛ እስከምናበራር እንደዚህ ነን እንደ ጌታን ተቀብዬ ብላም ብዬ ማስረጃ እስከምንሰሰው መጠበቅ ምን መሆን አለበት? የመንፈስ ፍሬኛ ላይ ታይቶ የእግዚአብሔር መገኘቱ እኛ ጋር እንዳለ መታወቅ አለ።
ስለዚህ የመንፈስ ፍሬ ምንድነው ማለት ነው? ማስታወቂያ ነው። የክርስቲያን ማስታወቂያ፣ የወንድሞችና እህቶች ማስታወቂያ በጌታ ስለመሆናቸው ምንድነው ብላችሁ ብትናገሩ አዲስ ቋንቋ መናገር አለ። አዲስ ቋንቋ ያስፈልጋል በቦታው ላይ። መንፈሳዊ ሰላምታ ይሄም አይደለም፣ እሱም ጥሩ ነው። ግን እኔና እናንተ በእግዚአብሔር ቤት ስንኖር፣ በዚህ ምድር ላይ ስንመላለስ በጌታ ስለመሆናችን ማስታወቂያው ምንድነው ብላችሁ ስታስቡ ክርስቲያን ላይ የሚታዩ ፍሬዎች የሚቆጠሩ እነዛ ቅድም ያነበብኩላችሁ በእኛ ህይወት ላይ መታየት መቻል አለባቸው። እኔ እኮ በጌታ ነኝ ብለን እስከምንናገር ሰዎች እኛን መጠበቅ የለበትም። ገና ሲያዩን እኔ አጋጥሞኝ ያውቃል። በጌታ ነኝ ቢል አንዳንድ ሰዎች አውቄያለሁ ብሎ ያሉኝ ሰዎች ይኖራል። በጌታ ነኝ እኮ እኔም እንደዛ ነው ስትሉ አይ አውቄያለሁ። አንዳንድ ሰዎች እናንተ ጋር ትንሽ ሲያወሩ ወይ ደግሞ ሰላም ሲሏችሁ እኔም በጌታ ነኝ ስትሏችሁ አይ ገብቶኛል፣ የሆነ ትንሽ ነገር በእናንተ ላይ ታይቷል ማለት ነው። ስለዚህ የመንፈስ ፍሬ የእግዚአብሔር መገኛ ማስረጃ ነው ማለት ነው። እኛ ለሰዎች የምናሳየው ማስረጃ ቢኖር የመንፈስ ፍሬን በማፍራት የመንፈስ ፍሬ ደግሞ በስራ አይደለም የሚገኘው። የመንፈስ የሥጋ ሥራ ምንድናቸው? ድርጊት ናቸው። የመንፈስ ፍሬ ደግሞ እኛ ለፍተን ጥረን ግረን የምናመጣው ሳይሆን ከክርስቶስ ጋር ተጣብቀን ስንኖር በመኖራችን ምን እናመጣለን? ፍሬው ማፍራት ይችላል። በእኔ ብትኖሩ ምን ነው ፍሬ ታፈራለ። መኖር የአንድ ሳምንት ሳይሆን የዕድሜ ልክ ከጌታ ጋር ተጣብቆ መኖር ምን ያመጣል? ፍሬ እንድናፈራ ያደርጋል። ስለዚህ በቃ ሰዎች ሲያዩን ይሄ ሰው የጌታ ነው ብሎ ማለት ይጀምራል። ስለዚህ የመንፈስ ፍሬ የህይወታችን የእግዚአብሔር ከኛ ጋር መገኘቱ ማስረጃ ነው። በሌላ መልኩ ደግሞ ማስታወቂያ። ሰዎች እኛ ጋር ስለ እግዚአብሔር መገኘት ማየት ሲፈልጉ የሚፈልጉት ፍሬውን ሲያዩ ምንም እናንተ ብዙ ማውራታችሁ። ሌላው ደግሞ ስለ ፍሬ ስናወራ እነዛን ቅድም ስለዘረዘርኳችሁ አልደግምላችሁ፣ እናንተ በደንብ አንብቡ። ገላትያ 5:22-23 ላይ የመንፈስ ፍሬ ብለን የዘረዘርናቸውን አንብቡት። እነዚህ ከጌታ ጋር ስንጣበቅ ህይወታችን ላይ መታየት የሚጀምሩ ናቸው። ስንኖር የሚታዩ ናቸው። ፍቅር ምንድነው? ይታያል፣ በተግባር ይታያል። ደስታስ በቃ ይታያል። በቃ ምን አግኝተህ ነው ፓስተር ይሏቸው፣ ምን አግኝተሽ ነው እህቴ፣ ምን አግኝተህ ነው ወንድሜ ይሏቸዋል። በቃ በጌታ ደስ ይላል፣ በቃ ይታያል። ሰላምስ ከሰው ሁሉ ጋር በሰላም ኑሩ ስለሚል በቃ እናንተ ሰላም ናችሁ። ሰው ለመጣላት እንኳን ሲፈልግ እናንተ አትጣሉ፣ መንፈስ ስላለባችሁ ማለት ነው። አንዳንድ ጊዜ ሰዎች ከእናንተ ያፍ ንግግር ፈልጉ፣ ጥላቻ ፈልጉ እኮ ሰው ለመጣላት ይመጣል። ስለዚህ ምን አለ ውስጣችሁ ሰላም ካለ በግድ በቃ አትጣሉ። እኔ አንድ ጊዜ ኮሌጅ እያለሁ አንድ ወንድም ሊጣላኝ ፈለገ መሰለኝ። እንደዚህ ነው አለ፣ እሺ አልኩት። እንደዚህ ነው አለ፣ እሺ አልኩት። እንደዚህ ነገሩ እኮ ትክክል አይደለም፣ እሺ ነገሩን ማሳለፍ ፈለገ ማለት። ስለዚህ ምንድነው በዚህ ታሸንፋላችሁ። ሌላው ትዕግስታችሁም ይታያል። ትዕግስት በህይወታችን የሚታይ ነገር ነው። ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት የሚታዩ ነገሮች ናቸው። ስለዚህ ፍቅር ስለ ባህሪ ብስለትና ውስጣዊ ለውጥን ይናገራል። ስለዚህ አንድ ሰው ፍቅር ውስጡ ይገለ የፍቅር ሰው ነው አይደል የምንለው። እንደውም ኢየሱስ ክርስቶስ የተናገረው በመጨረሻው ዘመን ምንድነው ያለው? ፍቅር ትቀዘቅዛለች። እኛ ጋር ግን መቀዝቀዝ አለበት ነው? መቀዝቀዝ የለበትም። ከጌታ ጋር ሆነን ፍቅርን ደግሞ ህይወታችን ፍቅርን ማሳየት መቻል አለበት። ስለዚህ ሰዎች ስለ የጸጋ ስጦታና ስለ ፍሬ ስናወራ የጸጋ ስጦታ ምን ሊል ይችላል? ሰዎችን ወደ ሆነ ቦታ ሊስብ ይችላል። አሁን እዚህ ጋር የሆነ ታምር ጸጋ ቢገለጽ የጸጋ ስጦታዎች ታምራት፣ የፈውስ ምን ሊያደርግ ይችላል? ሰዎችን ወደዚህ ስቦ ምን ሊያደርግ ይችላል? ሊያመጣ ይችላል። ግን ማቆየት የሚችለው የመንፈስ ፍሬ ነው። እኛ ፍቅር ካላሳየናቸው፣ እኛ ከኛ ጋር የሚታዩ ነገሮችን ካላደረገ ሰዎች መጥተው ይሰነብታሉ? ልፋስ አይሰነብቱም። የጸጋ ስጦታዎች ሰዎችን ስቦ ምን ማድረግ ይችላል? ማምጣት ይችላል። ማቆም የሚችለው ማሰንበት የሚችለው ሰዎች እንዲቀጥሉ ማድረግ የሚችለው ግን የመንፈስ ፍሬን እኛ ጋር ካዩ። የመንፈስ ፍሬ ምን ያደርጋል? ህይወትን ይደግፋል፣ ያቆማል፣ ያሰነብታል። የጸጋ ስጦታዎች የመንፈስ ቅዱስ የጸጋ ስጦታዎች ግን ሰዎችን ወደ ሆነ ቦታ ለመሳብ ይችል ይሆናል።
ግን የሚያቆይ ነገር የመንፈስ ፍሬ ነው። አንድ ነገር ነግሬያችሁ ወደ ማጠቃለያ እሄዳለሁ። ቢኒ ሰሞኑን አንድ ጊዜ ሲናገር ሰማውና እኔ በ21 ዓመቴ ነው ስብከት የጀመርኩት። አሁን 73 ዓመቴ ነው። 50 ምናምን ዓመት ሰብኬያለሁ። በዚህ ውስጥ የተማርኩት ነገር ምንድነው ብላችሁ ብትጠይቁኝ ጸጋ፣ ይሄ የጸጋ ስጦታዎች ጸጋ አለ፣ ታምራት፣ ፈውስ፣ እነዚህ ነገሮች ምን ያደርጉ ማለት ሰውን አያሰነብቱም። ቃል ግን አለ ስክሪፕቸር፣ የእግዚአብሔር ቃል ግን አለ ሰዎችን ያቆማል። በእግዚአብሔር ቤት መቆም ከፈለገን የእግዚአብሔርን ቃል እየበላን ፍሬውን እያፈራን ከልጁ ጋር እየተጣበቀን ልንኖር ያስፈልጋል ማለት። የመጨረሻው ከዛሬ ትምህርት የተማርነው ድል የሚመጣው በመገዛት በኩል ነው። ድል አድራጊ መሆን ከፈለጋችሁ በመንፈሳዊ ሕይወታችሁ ከፈለገን ለእግዚአብሔር በመገዛት ወይም ደግሞ ራስን በመግዛት ያን ማግኘት እንችላለን። በተለይ ቁጥር 24 ላይ ምን ይላል? የክርስቶስ የሆኑቱ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉ። ምንድነው? ከእግዚአብሔር ጋር መስማማት ስለፈለጉ መንፈሳዊ ፍሬ እያፈሩ መኖር ስለፈለጉ ይሄን ወሰዱ ይላል። ይሄን አደረጉ። ስለዚህ በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ቅድም ቁጥር 16 ላይ ምን ብለን ጀመረን? ነገር ግን ምን አረ በመንፈስ ተመላለሱ። ከዛ ቁጥር 25 ላይ ምን አለ? በመንፈስ ብንኖር በመንፈስ መኖር ከፈለገን ምን አድርገን በመንፈስ ደግሞ እንመላለስ። የኛ ህይወት ሙሉ በሙሉ በመንፈስ ምልልስ ውስጥ ይግባ ይላል። ይሄን ካለን እነዚህ አራት ነጥቦችን ዛሬ ከተማርነው ክፍል ውስጥ ለመያዝ ሞክረናል ብዬ አስባለሁ። ስለዚህ አንድ ሰው እየተለወጠ ነው። አንድ ወንድም ወደ እግዚአብሔር ነገር እየተጠጋ ነው። አንዲት እህት ወደ እግዚአብሔር እየተጠጋች ነው። ወደ መንፈሳዊ ምልልስ ውስጥ እየገባች ነው ብለን የምናስበው አንደኛው ፈጣን ንስሐ ያደርግ። በህይወታችን አንድ ሰው ቶሎ ደንግጦ ወደ ንስሐ የሚመለስ ከሆነ ያ ሰው ከጌታ ጋር ለመስማማት ዝግጁ ነው፣ ለመለወጥ እየተሰጠ ነው ማለት ነው። አንዳንዱ ደግሞ ለመማማር ዝግጁ የሆነ መንፈስ ያለ። ቅድም ፓስተር አንድ ማስታወቂያ ላይ ተናግሯል። ምን ብሏል? መጥቶ ተምሮ ምን የሚሉ የሚቆሙ። አሁን ጫን ያለ ትምህርት የማይመቸው ሰው ሊኖር ይችላል። ጫን ያለ ትምህርት ይሄ በቃ ጫን ያለ እያመመንም ተስተካክለን በእግዚአብሔር ቤት መኖር ያዋጣል። ዝም ብሎ በሸዋሸዋ ከእግዚአብሔር መንግስት ከቀረን ይጠቅማል እንዴ? ማለት የሌለውን ነገር በቃ እያሸከምን በሸዋሸዋ መኖር አያዋጣም። ጠንከር ያለ እግዚአብሔር ነገር ግን ተምረን ቆመን ከቀጠለን ቃሉ ምን ብያቸዋለሁ? ያቆማል። ቃሉ ከትንቢትም በላይ ነው። ቃሉ ከታምራትም በላይ ነው። ስለዚህ ለመማር ዝግጁ የሆነ ሰው ምን ያደርጋል? በመንፈስ ለመመላለስ አይከብደውም፣ ለመለወጥም አይቸገርም። በመቀጠል ቁጥጥር የሚደረግበት ንግግር። ብዙውን ጊዜ ንግግሮቻችን ምን መሆን አለባቸው? ጥንቃቄ የተሞላ ወንድማችንን እህታችንን የማይጎዱ መሆን አለባቸው። ስለዚህ ለመለወጥ የሚፈልግ ሰው ንግግሩን መግዛት የሚችል ሰው መሆን ይጠበቅበታል ማለት ነው። ለመለወጥ ፍቃደኛ መሆን የግድ ነው። ስለዚህ ዛሬ ትምህርታችንን ስናጠቃልል ከዛሬ ክፍል ምን ተምረናል? በመንፈስ መመላለስ የዕለት ተዕለት የአኗኗር ዘይቤ ነው። በስጋና በመንፈስ መካከል ብርቱ ጦርነት አለ። ሶስተኛው የተማርነው የመንፈስ ፍሬ የእግዚአብሔር መገኘት ማስረጃ ነው። በህይወታችን ደግሞ ድል ሊመጣ የሚችለው በመገዛት ህይወት ውስጥ ስንመላለስ